Hello everyone. ዛሬ ስለ adjectives how do they describe nouns የሚለውን ወይም ቅጽል ስም እንዴት ሊገልጽ ይችላል በሚለው አስተምራችኋለሁ። ለቻናሌ አዲስ ከሆናችሁ ሼር ሰብስክራይብ ማድረግ አትርሱ። ከሁሉም በላይ ሀምብል እንግሊሽ ጥሩ ቪዲዮዎች አሉ ለቋንቋው ሊረዷቸው የሚችሉ ቼክ አድርጓቸው ፕሊዝ። ወደ ትምህርታችን እንግባ ፕሊዝ። How can adjectives describe nouns ይለናል? Adjectives give information. በመጀመሪያ ትንሽ ፍንጭ ልስጣችሁ። Adjectives give information about something or someone. ስለሆነ ሰው ወይም ስለሆነ ነገር ኢንፎርሜሽን ይሰጡናል ማለት ነው። ወይም መረጃ ይሰጡናል that we can find out with our senses. ስለዚህ በሴንሳችን በመጠቀም መልሱ ልናገኘው እንችላለን። ቢሄቪየር አሁን ከባህሪ አንጻር ተያይዞ ወይም ቢሄቪየራል አድጀክቲቭስ የምንላቸው እነማን ናቸው ብትሉ ጥቂቶቹ አፌብል ተወዳጅ ማለት ነው፣ ወይ ላቭሊ ማለት ትችላላችሁ። ናስቲ መጥፎ፣ ባድ ማለት ነው። ይሄ ደግሞ ባህሪ ናቸው የሚገልጹ እነዚህ። ሃምብል ያው ሃምብል እንግሊሽ ነው እንደምታውቁት። ሃምብል ትሁት ማለት ነው፣ እሺ የሚል የሚታዘዝ ማለት ነው። ዊክድ አረመኔ፣ ጨካኝ፣ ምህረት የለሽ ማለት ነው። ስለዚህ እነዚህ ቢሄቪየራል አድጀክቲቭስ ናቸው። ከለርስ ከዚህ በፊት አይ ሆፕ ምናቅ ከሆነ ከለርስ ሁልጊዜ አድጀክቲቭ ናቸው። ሌትስ ሲ ከለርስ አድጀክቲቭ እንደሆኑ ከዚህ በፊት በሆነ አጋጣሚ ገልጫዋለሁ። አሁንም እንድገመው። ግሪን፣ ዋይት፣ የሎው፣ ብሉ እነዚህ አድጀክቲቭ ወይም ቅጽል ሆነው ነው ከለሮች ሙሉ የሚያገለግሉት ማለት ነው። ስለዚህ ከለር አድጀክቲቭስ ናቸው እነዚህ። ዌዘር የአየር ባህሪ የሚገልጹልን እንደዚሁ አሉ። እኔ ሳኒ ፀሐያማ ስንል ሳኒ እንላለን። ዝናባማ ስንል ሬኒ እንላለን። በነገራችሁ ሳን ስትሉ ፀሐይ ናውን ነው። ሳኒ ሲሆን ግን ወደ አድጀክቲቭነት ይቀየራል ማለት ነው። ሬን ዝናብ ሲሆን ወይም ናውን፣ ሬኒ ስንል ግን ዝናባማ ለማለት ነው። ኮልድ፣ ዋርም እነዚህ እንደምታያቸው አድጀክቲቭስ ናቸው ማለት ነው። ሳይዝ ከመጠን አንጻርም መጠን የሚገልጽሉን ደግሞ ቢግ፣ ስሞል፣ ሂውጅ ግዙፍ ማለት ነው። አቨሬጅ ስንል ደግሞ ሚዲየም ወይም መካከለኛ ማለት ነው። እነዚህ ሳይዞችም አድጀክቲቭ ሆነው ያገለግላሉ። ላይክ ቢግ፣ ስሞል፣ ሂውጅ ኤንድ አቨሬጅ። ለምሳሌ ሂ ኢዝ አ ሂውጅ ማን፣ ሂ ኢዝ አ ቢግ ማን እያልን መግለጽ እንችላለን። ሼፕስ ቅርጾችም እንደዚሁ ላይክ ራውንድ፣ ስኩዌር፣ ትሪያንግል፣ ኦቫል እነዚህ እና ሌሎችም የቅርጾች አይነቶች እነዚህ ሼፕ አድጀክቲቭ ናቸው ማለት ነው። ወንደርፉል። እንቀጥል። አሁንም ሃው ካን adjectives describe nouns ወደሚለው ነው። ሳውንድስ ድምጾች እንደምታዩት ላውድ ጮት፣ ኳይት ጸጥታ፣ ኖይዚ ጮታማ፣ turbulent እነዚህ ሁሉ እንደምታያቸው አድጀክቲቭ ሆነው እንጠቀማቸዋለን። ላውድ፣ ኳይት፣ ኖይዚ፣ turbulent። he is a noisy kid ወይም child ካልና አሁን ጮታም ልጅ ነው ለማለት ስንፈልግ ነው። ስለዚህ እንደምታያቸው አድጀክቲቭ ሆነው ያገለግላሉ ማለት ነው። ሃይት ቁመት፣ ሾርት፣ ቶል፣ ላንኪ ማለት ቀውላላ በተለይ ከእግራቸው ቀጥነው ረጃጅም የሆኑ እነዚህ ሰዎች ላንኪ እንላቸዋለን። ድዋርፊሽ ይሄ ደግሞ ድንክዬ ማለት ነው። ድዋርፊሽ ስለዚህ እነዚህም እንደምታያቸው እንደ አድጀክቲቭ ሆነው ከቁመት አንጻር ስትገልጹ በዚህ መልኩ ነው። ቴክስቸር የአንድ ነገር መልክ፣ ቅርጽ ወይም ይዘት እንበለው ቴክስቸር። ፌሪ ስሙዝ ፀጉራማ፣ ስሙዝ ልሙጥ፣ ሶፍት እንደምታውቁት ነው። ራፍ ሸካራ የመሳሰሉ እነዚህም ነው ቴክስቸሮች የቴክስቸር አድጀክቲቭስ ናቸው ማለት ነው። ሌላ ኢንቴሊጀንስ
ኮግኒቲቭ ወይ ደግሞ ከእውቀት ጋር ተያይዞ ከአይምሮ መለኪያ ተያይዞ ኢንቴሊጀንስ አድጀክቲቭስ የሚባሉ ስማርት፣ ኪን፣ አስቱት፣ አኪዩት። በነገራችሁ ኪን፣ አስቱት፣ አኪዩት ማለት ንቁ፣ ፈጣን፣ ቶሎም ነገር የሚገባው ሲሆን ይሄ ወይም ኢንቴሊጀንስ ወይም የኮግኒቲቭ መለኪያዎች ናቸው። ዌል አፒራንስ የውጭ አካላችን መግለጫ የሆኑ አጀክቲቮችም አሉ። አፒራንስ አጀክቲቭስ የምንላቸው አትራክቲቭ ማራኪ፣ ደስ የሚል፣ ፕሪቲ ቆንጆ፣ አግሊ አስቀያሚ፣ አውፉል አሁንም አስቀያሚ። እነዚህም ደግሞ ከውጭ ገጽታችን ወይም ውበታችን የሚናገሩ አጀክቲቮች ናቸው። ዊድዝ ጥልቀት ማለት ነው። ይሄ ዊድዝ የጥልቀት ስፋት መግለጫዎች ብራውድ፣ ኤክስፓንሲቭ ኤክስፔንሲቭ አይደለም፣ እሺ ኤክስፓንሲቭ፣ ቴክ ናሮው ጠባብ። እነዚህ እንደምታያቸው የጥልቀት መለኪያዎች ናቸው፣ ወይም የስፋትም ሆኖ ሊያገለግል ይችላል። ኮምፕሊሜንተሪ አጀክቲቭስ እነዚህ ደግሞ የማድነቂያ ትንሽ ከባህሪ ጋር የመመሳሰል ባህሪ ያላቸው ፓሽኔት ታጋሽ፣ ቻርሚንግ ውብ ወይም ማራኪ ሳቢ፣ ዲሳይሲቭ ቆራጥ ወሳኝ፣ ቺርፉል ደስተኛ፣ ፋን ይሄም ቀልደኛ፣ ኢምፕሬሲቭ አስገራሚ። እነዚህም ደግሞ የኮምፕሊመንተሪ አጀክቲቭስ የምንላቸው ናቸው። ሰዎችን በእነዚህ የባህሪ ያህል መግለጽ ትችላላችሁ። ሂ ሶ ፓሽኔትድ፣ ሺ ሶ ቻርሚንግ፣ ሂ ሶ ዲሳይሲቭ፣ ሂ ሶ ቺርፉል። ሁሌ ደስታ የማይለየው ሰው ሲሆን ሂ ሶ ቺርፉል ማለት ትችላላችሁ። እና የባህሪ ሆኖ ማድነቂያ ናቸው እነዚህም ደግሞ። ኦልራይት ሌትስ ጎ ፎር ሞር ጋይስ። ምናልባት ይሄ የመጨረሻችን እናድርገውና በሌላ ጊዜ በዚህ ተመሳሳይ ቪዲዮ ሰራላችኋለሁ። that's the end of the lesson። ለዛሬ ይብቃን። ታንክስ ፎር ዋቺንግ። ስላያችሁ አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። በኦንላይን ወይም በአካል መማር ለምትፈልጉ በእነዚህ ስልኮች ደውሉልኝ። በደንብ አድርገን በቋንቋው ረገድ ልናግዛችሁ ልናስተምራችሁ እንችላለን። ከእናንተ የሚጠበቀው ጀስት መደወልና እኛን ማናገር ነው። ታንክ ዩ ቨሪ ማች ጋይስ። እጅግ አድርጌ አመሰግናለሁ። ባይ ባይ።